በዩኬ በጾታዊ ትንኮሳ የተፈረደበት ኢትዮጵያዊ ስደተኛ በዚህ ሳምንት ከአገር እንደሚባረር ተነገረ። በጾታዊ ትንኮሳ እስር ተፈርዶበት በስህተት ከተለቀቀ በኋላ በድጋሚ በቁጥጥር ስር የዋለው ኢትዮጵያዊው ስደተኛ በዚህ ሳምንት ከአገር እንደሚባረር የዩኬ ፍትህ ሚኒስትር ዴቪድ ላሚ ተናግረዋል። ሐዱሽ ቅባቱ ከእስር ቤት በስህተት ከተለቀቀ ከ48 ሰዓታት በኋላም በሰሜን ለንደን ፊንስበሪ የመናፈሻ ስፍራ እሁድ ዕለት በቁጥጥር ስር የዋለ ሲሆን ሐዱሽ ስደተኞች በሚቆዩበት ሆቴል እየኖረ ሳለ የ14 ዓመት ታዳጊ ላይና አንዲት ሴት ላይ ጾታዊ ትንኮሳ በመፈጸም የ12 ወራት እስር የተፈረደበት ባለፈው ወር ነበር። ሐዱሽ ለመጀመሪያ ጊዜ በቁጥጥር ስር የዋለው ባለፈው ሐምሌ ወር ሲሆን በአነስተኛ ጀልባ ወደ ዩኬ ከገባ በኋላም በኢፒንግ ይኖርበት በነበረው የስደተኞች መቆያ ሆቴል አካባቢ የተቃውሞ ሰልፎች እንዲካሄዱ ምክንያት ሆኖ ነበር። የሜት ፖሊስ ሐዱሽ ከሕግ ውጪ ከማረሚያ ቤት ውጪ በመሆን በቁጥጥር ስር መዋሉን ገልጾ ወደ ለንደን እስር ቤት ወስዶታል። በፊንስበሪ የመናፈሻ ስፍራ ውሻውን እያንሸራሸረ እንደነበር የተናገረ አንድ የዓይን እማኝ ሐዱሽ በበርካታ ፖሊስ አባላት ታጅቦ ሲወሰድ ማየቱን ተናግረዋል። የ40 ዓመቱ ጃክ ኒልሆል ለኤኤፍፒ የዜና ወኪል ለመጨረሻ ጊዜ በሃክኒ አካባቢ መታየቱን አውቅ ነበር። እናም ያ ሰው በሚገርም ሁኔታ ሰውየውን ይመስላል፣ ነገር ግን አንድ አይነት ልብስ አይደለም የለበሰው፣ ግን እርሱን ይመስላል ብዬ ነበር ብለዋል። እጆቹ ላይ ካቴና ታስሮ ከመናፈሻው አካባቢ ሲወጣም አይቻለው። ለማምለጥ ምንም ሙከራ አላደረገም ሲል አክለዋል። ሜት ፖሊስ እሁድ ዕለት ማንነቱን ያልገለጸው ሰው ሐዱሽን የሚመስል ሰው በፊንስበሪ መናፈሻ አካባቢ በሚገኝ የአውቶቡስ ማቆሚያ ማየቱን በመግለጽ ጥቆማ እንደደረሰው ተናግረዋል። በጥቆማው መሠረት ወደ አካባቢው ፖሊሶች ከተላኩ ከ16 ደቂቃዎች በኋላም በቁጥጥር ስር ሊውል ችሏል። ሐዱሽ ቅባቱ በፖሊስ ቁጥጥር ስር በድጋሚ ከዋለ በኋላም ቀድሞ ለብሶት ከነበረው ከማረሚያ ቤቱ ልብስ የተለየ ልብስ ለብሶ ነበር። የኤስኪስ ፖሊስ ሐዱሽ ቅባቱ በስህተት መለቀቁን ያወቀው አርብ ዕለት ነበር። ታዲያ ፖሊስ ሐዱሽን በሚፈልግበት ወቅት እርሱ ወደ ምስራቅ ለንደን ባቡር ተሳፍሮ ሄዶ ነበር። ሐዱሽ ከዚያ በኋላ በኪንግስፎርድ ከተማ የተለያዩ ሰዎችን በመቅረብ ድጋፍ ሲጠይቅ በዋና መንገዶች ላይ በሚገኙ ካሜራዎች ታይቷል። ሜት ፖሊስ አክሎም ሐዱሽ ወደ ለንደን ለመሄድ በርካታ ባቡሮችን መሳፈሩን ተናግረዋል። ደግሞም ፖሊስ ሐዱሽ አርብ ምሽት በዳልስተን አካባቢ ወደሚገኝ ቤተ መጻሕፍት ሲገባ የሚያሳይ በደህንነት ካሜራ የተቀረጸ ተንቀሳቃሽ ምስልም አጋርቶ ነበር። በመስከረም ወር የኪንግስፎርድ ከተማ ፍርድ ቤት ሐዱሽ ታዳጊ ሴትን ለመሳም መሞከሩን እንዲሁም በርካታ ግልጽ የሆኑ ወሲባዊ አስተያየቶችን መስጠቱን የሚገልጽ ክስ ቀርቦለት አዳምጧል። በሚቀጥለው ቀን ተመሳሳይ ልጅን በማግኘት ጾታዊ ትንኮሳ ከመፈጸሙ በፊት ሊስማት ሞክሮ ነበርም ተብሏል። ከዚህ በተጨማሪም ሥራ ለመፈለግ እንዲረዳው ሲቪውን በማዘጋጀት የምታግዘው ሌላ ሴት ላይ ጾታዊ ትንኮሳ ፈጽመዋል። ታዲያ ሐዱሽ ፍርድ ቤት በቀረበበት ወቅት 38 ዓመቱ እንደሆነ ቢናገርም ዳኛው ግን 41 ዓመቱ መሆኑን የሚያሳይ መረጃ መኖሩን ነግረውታል። ሐዱሽ ምንም እንኳን የቀረበበትን ክስ ሙሉ በሙሉ ቢክድም በ5 ወንጀሎች ጥፋተኛ ተብሎ የ12 ወራት እስር ተፈርዶበታል። ከዚህ በተጨማሪም ማንኛውንም ሴት ለ5 ዓመታት እንዳይቀርብ ወይንም እንዳያናግር የሚያግድ የክልከላ ትዕዛዝ የተላለፈበት ሲሆን ለ10 ዓመታት ያህል የጾታዊ ትንኮሳ ፈጻሚዎች ምዝገባ ላይ ስሙ እንደሚሰፍር ተወስኗል። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።